ታች ላይ ገብቶብን ምን? አው እንደምታው ፀሐይ ነው አራጋቢ ሞቆት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን እናቱ ችግር አንቺንም እንዲሁ ይቀርስ ማሷ ሰማታጥም ለመሰለማታጥም ለምን እንደማታጥም ማወቅ ትፈልጋለህ? ለመሰለማታጥም እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራ። ገንዘብ ካለልሽ መኪና ካለልሽ ካለጠገብ እንደድር አሁን ይሄ ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? ሰላም ፋሚሊ እንዴት ቆያችሁ? በሌላ ሪአክሽን ቪዲዮ ተመልሰናል። ሪአክት እንዳደረግ የምትፈልጉት ቪዲዮ ካለ እዚሽ ጋር ቲክቶክ አካውንት ላይ ሜንሽን አድርጉኝ፣ ካልሆነ ደግሞ ቴሌግራም ላይ በዚሽ በኩል ጆይን እያደረጋችሁ ሜንሽን አድርጉኝ። ሰብስክራይብ ደግሞ እንዳይነሳ። እማዬ ታምራክ ሰይጣቴ ስትሞት በህልም ያየው እማዬ። ሄሎ እናትሽ አርፏል። ምን ትንቢት ነኝ፣ ይሄ ትንቢት ነው። 1 week later እማዬ ከሳምንት በኋላ እሺ። ምን ሆንክ ደግሞ? ወንዱ አቴ ሲሞት በህልም ያየው እኮ እማዬ። አንተ ግን ባለፈው እናቴን ገፋ፣ ዛሬ ደግሞ አባቴን ልገፋው ነው። ደግሞ ወዲያው ነው የሚጠራው ስልክ። አርፏል፣ ቶሎ ድረሽ። ወይኔ አባቴ። 1 week later በቃ እንግዲህ እኔ ልጅ አንቺም ተይ፣ ሀዘን አታብዙ ውስጥ ሀዘን ሲበዛ ነው ነገሩ። እንዴ በሁለት ሳምንት አው ጋሽ ሰምት ምን እናታንም አባቷንም አታ። እማዬ ምን ሆንክ ደግሞ ዛሬ? አባቴ እኮ ሲሞት በህልም ያየው እማዬ። አንተ ገፊ ልገፋይ ማረ እንዴ አባትዬ ጎረቤት ነው። በጣም ጥሩ ልጅ ተበላች። ብራዘር ወለዝም ተበላች። መኪና ካለልሽ ካለጠገብ እንደድር ደግሞ እነሱንም አበላሻችሁ። what ስፒዲና ያታ ነው መቼም ሲስተርን ካላገባሽ ብላ የምትጨቀጭቃት ሴትዮ ትንሽ የምሰራት ስራ አለች። እሺ እናንተ አቤት አጫውቷት። አረ ችግር የለውም ያጫውቱኛል። እሺ ልጄ አቤት ስንት አመት ሞላሽ? 25 ሆ ትልቅ ሰው ሆነሻል እኮ። አዎ እና ታዲያ እንዴት ነው ጓደኛ ምናምን አልያዝሽም? እማማ ዛሬም አልያዝኩም። እንዴ ምን ይላል? ለምንድን ነው ማትተውኝ? በቃ በራሴ ተሰላችታለች። ያስታውቃል። ምን ሆነሻል? ሴት መሆንሽን ማትዘንጊ። እሺ ያልኩኝ እኮ ይሄን ቃል ራሱ ስንት ያሉኝ። ታዲያ እንግዲህ ቶሎ አግቢና ሰርጉን እንደግስ። ቆይ እኔ በማግባት የሚያገኙት ነገር አለ እንዴ? ስለማስብልሽ እኮ ነው። አረ ድቄ ማሳብ ምን አልሽኝ? አይ ምንም። እና እንዳልኩሽ ነው። እስኪ ውለጅና እናትሽንም የልጅ ልጅ አሳያት። የሚያገባሽም ማተሽ ከሆነ እኔ ልፈልግልሽ። ማለት እንዴት የሚያገባት ታውቃለች ብሎ ያስባሉ? ያው ይሄ ፊትሽ ነዋ። እንደው አሁን ማቆሰው አለ ሼም የለም። በቃ ትንሽ ያረቄ ሱስ አለችበት። ማን ነው እነ ትርንጎ አረቄ ቤት የሚመጣ ይሁን ግድ የለም። ልጅቷ እያለቀሰች ነው። ሂድ እስኪ አንጣት። ምንድነው ላንቺ ስትሻለች እንዴ? ደግሞ ብታይ አንቺ የሚመጥንሽ ሰው ብሩንም ቢሆን አብራችሁ ታመጡታላችሁ። ወይ እኔ አፈር ልብላ። እስኪ አንጣው። እሺ ወንድ ነች ሴት ነች? የኔ ልጅ እድሜሽ እኮ ገፋ። ለምንድን ነው የማታገቢው? በጣም ጥሩ ፍሬ ልጅ አይደል እንዴ? ወይ እድል ዛሬ ቀንቶኛል። እንዴ አሜሪካ እንደሆነ ሄዳችሁ ኪስ ተገለበጠ። ለማሽቃበጥ የተፈጠርኩ ነኝ። ላሽቃብጥ እንጂ ከአሜሪካ ነው የመጣው። እንዴት ነው የጋሽ መስፍን የልጅ ልጅ ወለዱ እንዴ? ወለድክ እንዴ? ችል የመሰለሽ ልጅ እንዴት ያምራል። ታዲያስ ልሳሙ በደንብ ልሳሙ። ሳሚ
አባት አሜሪካ ገቡ። አዎ ገባ። ሰሞኑን በጣም ቆንጆ ልጅ ነው የወደድከው በእውነት። እሰይ ስልል እንኳን ወለድክ። ሀብታም ይብዛ ይባዛ በእውነት። ውይ እኔ ብር ልስጠው ለሱ። የዘመኑ ልጆች ብር አንፈልግም ይላል። እኔ በእውነት አንተ ልስጠው። እምቢ እንዳትለኝ ንገረው። እምቢ እንዳይለኝ እምቢ እንዳይለኝ። ቆይ ስልክ አለ ስልክ ይኸውልህ አባት ሲመጣ ይሄንን ብር ሰጠችኝ ትለዋለህ። እሺ ምንድን ነው የምትለው? ጎበዝ ባለ እኮ ነቄ ሀብታም ልጅ ጎበዝ እኮ ነህ። አምጣ በቃ አጣ እንዴ ተቀበለች። መቶ ብር ለምን እኮ ነው ሚሊዮን የለመደ ልጅ 100 ብር። አይ አንተማ በዛው። አይ ሚሊዮን የለመደ ልጅ ምንም ቢሆን ልጅ ይመች። ምን አገባኝ እኔ ነገር። እሺ ቻው። ለማንኛውም እሺ ሰላም ሚሊዮን የለመደ 100 ብር ብሰጠው ኖሮማ ጸጸቱን አልችለውም። እንኳን ያልሰጠሽ የምንሰራው ሲን ምንድነው? እንዴት እንደዚህ ታደርገኛለህ ብለህ በንዴት ስሜት ቡናውን ፊቱ ላይ ወይ ልብሱ ላይ ትደፋበታለህ። እሺ ድራማቲክ እንዲሆን አክሽን። እንዴት ታደርገኛለህ? ከት ድፋበት እኮ ነው ያልኩት፣ አላልኩም ቡናውን እና እንደ አዲስ አክሽን። እንዴት ታደርገኛለህ? እሺ አዴ ከት ሰው ድንጋይ ላይ ለአክቲንግ ራሱ አልተፈጠረም። ውጣ ውጣ። ሌላ ሰው ጥሩ ነው። በቡናው መተሽበት አንተ ብሎ ዳይሬክተር እውነቱን ነው። ቡና ደፋ ይላል። አይደብርም? እኔ የምልህ አንተን እኮ ነው። ምንድን ነው የሚያጨማልቅ? ለምን ነው የምትጨማልቅ? ምን ሆነህ ነው የምታለቅሰው? አይደለም እኔ ብቻ ነኝ እንዴ ካልሲ ማጥበው ሰው ማታጥበው? ምን እኔ ብቻ ነኝ እንዴ ካልሲ ማጥበው ሰው ማታጥበው? እንዴ ማሷ እሷማ አታጥብም። ለምን መሰለህ የማታጥበው? ለምን እንደማታጥብ ማወቅ ትፈልጋለህ? ለመሰለ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የእሷንም ያንተንም አንተ ነው የምታጥበው። ነገሩ ስራ ያጠነክራል። ስራ ምንም ችግር የለውም። ቆሜ ያየኛል። አንቺ ትንሽ ብንሰማሽ እሱ ቆሞ ሰይሸና ስለሚ ነበር። አንተ ቁጭ ብለሽና ማለቱ አይቀርም። Brother, what's that? ይሄኔ እኮ እናቴ ብትኖር ኖሮ ያይን ብቻ ነበር ማጥበው። አሁን ግን እናቱ መስለኝ አይደለችም። ያኔንም ታሳጥቡኛላችሁ። አይዞህ ምንም አትሆንም። ብራዝ ለአንድ ወንድ ብቻ ይገባል ነው የምትሉኝ? መስል ውበት ለአንድ ወንድ ብቻ ይገባል ነው የምትሉኝ? ለአንድ ወንድ ብቻ ለስንት ፈለግሽሽ? Look at this. Somebody come look at this. Look at this. Somebody come and look at this. Look at this. ለመቶ ወንድ እኮ የሚበቃ ውበት ነው ያስኩት። በስመ ያምራ የሚያምር ኮንፊደንስ ነው። አንዴ ወጥላ አድርግላችሁ። እንዴት ነው? አንደኛ ወንድሜ ምትበላው ከሌለ ብላ። ወንድሜ ምትለብሰው ከሌለ ልበስ። ወንድሜ ብቸኛ ሆነ ከፍቶሃል። እሰይ እንኳን ወንድሜ። ሄሎ ወየ ልጄ እንዴት ናችሁ? ወየ ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነው አዲሱ ጎጆ? አለን ጥሩ ነው። ጎሽ ጥሩ ነው። ሌላ ምን እላለሁ? መቼስ አንዴ ፈርዶብኝ። ምን አልከኝ ልጄ? አረ አሪፍ ነው ያልኩት። አሪፍ ነው፣ ድንቅ ነው፣ በጣም ድንቅ ነው። አዎ እንግዲህ ጥሩ ልጅ ነው የሰጠን። እንግዲህ ከመልክ መልክ፣ ከጸባይ ጸባይ። አዎ አረ በስመ አብ ምጋርም ልጅ። አዎ ድንቅ ነች እሷ። እንዴ ሞያስ ብትል ማትችለው ነገር የለ። እውነት ነው በጣም ባለ ኧረ ሞያ አይደለ? ሽንኩርት እኮ አትከትፍም ማዘር። እሺ ኧረ አትከትፍም እሷ። እንዳለው ላጥላጥ አድርጋ ዱብ ነው። ከትከት ምናምን የለም። ኧረ ድንቅ ነች ልጅቷ፣ ድንቅ ነች። ዘይትስ አቤት ቁጠባ። በጣም የተባረከች ልጅ። ይሄ በውሃ ቦታ አለ አይደለ? ዘይት ነው የምትሞላው እሷ እስከ ብረት ድስቱ ጫፍ። በጣም ቆጣቢ ልጅ እውነት። አገኘሃት እቺ ልጅ አገኘሃት። እንትን ማዘር
ወይ በተወደደ ዘይት ምንም ገዝተውላት አያውቁም እንዴ? ምን አልከኝ? አይ ስታሳድጓት ምንም አገዙላትም እንዴ? ቤት አራቅ ብጬ ያሳደግኳት እኔ። ያየችው ሙሉ ግዛልኝ ነው። ህፃን ሆነችብኝ። ሙሉ ግዛልኝ፣ ይሄ ቀይ ግዛልኝ። ምን ሆና ነው? አረ ተቃጠልኩ እኔ። ምን አረ እንደዚህ አይነት ሰው አልነበረችም እሷ። አረ ቀልዱን ተውትና አሁን መጥተው ይረከቡኝ። ሌላ ነገር ሳይፈጠር በክብር መጥተው ይረከቡኝ። ዘንድሮ እንደዚህ ሆኗል። ወንዶች ግን ጠላታቸው ይውሰዱልኝ። እውነት who's telling you መንቀባረር works who's telling you መኩራት works ከወንድሞች ይሰራል። ልንጋደል እልህ ይዛችሁ ትመጣላችሁ። oh my god ላ የትኛው ጊዜ ነው እልህ እየያዘው አንቱ ብዙ trying to make money እንደው ዝም ብላችሁ ጎልድ ገር ምናምን እያላችሁ ራሱ የምትጨናነቁት every girl I know every girl she knows what out here hustling እውነት like ደም እየተፋን ነው trying to get money እንዴት ሲጀመር I don't got daddy issues so like my daddy loves me so ain't no way እኛ ምን አይደል ምንም እኮ አይደል እኔ like what am I supposed to do like run after him ነገር ነው you know don't transfer look at this somebody come look at this ማን ልጅቷ ታጨለለ ናና ሬሳን አንሳ እንዴ ያየ ነው እኮ ይታያል አንቺ ላይ እንዴ ታጨለለች በፍጹም ሊሰራላችሁ አይችልም የትኛው ሴት ላይ ነው ይሄ እየሰራ ያለው መኩራትና መንቀባረር ነው ፐርሰናሊ እሺ ሌላውን አልወክል ፐርሰናሊ አይ ዋንት ስሙን ንገሪን እሱ ነው የቀረሽ አውቄ ነው ተጠበቁት አይሱ አልቅ እንዴ አይ ኒድ እንዲታማ ሰውየው like ምን ንገሪን ስሙን ነክታው ነው እውነት በቃ ሰዎች ወይኔ ሲያሳዝን ምናምን እንዲባል ነው የምፈልገው the man my man አይደለም እሺ that should not work who's it working on አሙዬ አይ ትንሽ አለውልህ እስኪ እንተ ዘይት አለ አለ እስኪ 5 ሊትር ዘይት እሺ እሺ ስንት ገባ 1400 1400 እሺ ስጪ 1400 አመሰግናለሁ ቆይ ጠብቀኝ ምንድን ነው ዛሬ ልደቴ ነው 5 ሊትር ዘይት ለገዛ 1 ሊትር ይመረቀኛል ኦ በጣም ደስ ይላል በጣም እንኳን ተወለድሽ ኒውይር በጣም ነው የማመሰግነው እሺ ትራንስፈር አድርግልሻ አዎ አድርግልኝ እሺ ደስ ይላል ወይዬ 5 ሊትር ዘይት ስንት ነው ይኸው 1400 እሺ ትራንስፈር ላድርግልሽ እዛው እጅ በእጅ 52 40 47 307 ታክሱ ትራንስፈር እሺ ሰጥተሽዋል ምንድነው ሳሩኛ አጨዳ ነው እንደ ገባን ተረጋጉ ቆይ ተረጋጉ ወይ ደግሞ ማጭ ዲስቱንና ታኬታችን ላይ አስራ ነው እንጮት ሲጀመር ሜዳው እኮ አጋድሏል እኮ አይደል እኛ ዳገት እነሱ ቁልቁለት ነው ስንጮት የነበር እኛ የመታነው ኳስ እኮ ማንንም ሳይነካው ተመልሶ መጥቶ ራሳችን ላይ ገብቶብን አው እንደምታው ፀሐይ ነው አራጋቢው ሞቆት ለራሱ ባራገበ ቁጥር ዳኛው ኦፍሳይድ ሲነፋብን ነበር እናቱ ችግር የለውም እኔ አልስ ከኮርና የገባብን ወደ ራሱ አይቷል አራጋቢ ያሻማው ዳኛው በፊስታ ገጭታለ ለምንድን ነው እሱስ ማይሻሩ ግን እኮ 7 ለባዶ ተሸንፎ አንድ ጎል ቢሻሩበት ምንም ለውጥ አይመጣም ያመጣል ለምንድን ነው የማያመጣው ሊጎር የተሰጠብን እንኳን ሳይቷል ተጫዋቹ ራሱ የታኬተው ክር ተፈቶ ራሱን ጠልፎ ጥሎ ነው ከ8 ፔናልቲ የተሰጠብን ፔናልቲውን ሲያስቆጥር ራሱ እኮ ተዋላለም እኮ አይደል ለምንድን ነው እሱስ ማይታየው ሲጀመር የኛ ጎል ሰፊ ነው እነሱ በመቱ ቁጥር ይገባል እኛ በመታን ቁጥር ግን አንግል ነው ሲገጭ የነበረው ስንት ተጫዋች ነው የኔ አንግል ያጋጨው አሁን እኮ እነዛ አንግል ያጋጩት ተጫዋቾች ራስ ሊበሉ ይሏል ባጋጩት ማለት ነው አንዱን ተጫዋች ራሱ ተነስታማ ሙቅ ለቀይር ስለው አሁን አጋጭተው ሊበሉ ራት ሄዷል ያልኩ ተጫዋቾች የሉ የነሱን ራስ ነው አማሙቆ ያቀረበ ደግሞ አንድ ተጫዋች አለቀለ ኳስቷል በረኛም ቢሆን ምንም አይነት ኳስ አላደለም በዚህ ላይ ምን አስተያየት አሉት እሱ እንኳን ያ ተጫዋች የሳተበት ምክንያት ለኔ ነግሮኛል ትላንትና ሰርጉ ነበር ሚስት አግብቷል እንኳን ደስ አለ በሉት በዚህ አጋጣሚ ዛሬ ድጋሜ ካገባ ሚስቱ ትፈቷለች በረኛዬ ደግሞ ምንም አይነት ኳስ ያላዳነበት ምክንያት አሳብ ያጠመዱበትን መረብ አምጥተው ጎል የወጠረውለት ምንም አይነት ኳስ ያላዳነበት ምክንያት ያ ሰው ሽታ በዛ ላይ ገጠምናቸው ሀገር ሽማግሌዎች ናቸው አንድ ኳስ ብንመልስባቸው እኮ ይረግሙታል እሱንም እኛ ለኛም ነው ጉዳቱ አይደል እንዴ ግን ከቲሙ መባረሩስ ደግሞ እርግጥ ሆኗል በዛ ላይ ምን አይነት ስሜት ሰምታ ልክ ነው እሱ እውነት ነው በቃ ተባረር ያለው ግን ሲጀመር እኔ ከዚህ ቲም ጋር ከዚህ በኋላ መብራት ቢጠፋብኝ እንኳን አልቀጥል በቀጣይ ጊዜያት የተሻለ ቲም ይዤ በታክቲክ አንጬ በከተር ቀርጬ
በጣም አሪፍ ስዕሎችን ጽያ አውደ ርዕይ ላይ ማዘጋጀት ነው የምፈልገው። የኔ ሐሳብ እሱ ይሆናል። በቃ ይህ በፎቶ ላይ የምትመለከቱው ሐውልት የማን መታሰቢያ ሐውልት ነው? አቡነ ጴጥሮስ። ይሻል ዝም ብለሽ ከምትቀባጥሪ እዚህ አባይቴ ውስጥ የት ሰፈር? ቡልቡላ ከፒያሳ ቡልቡላ ይራራቃል። የማን መታሰቢያ ሐውልት ነው? እስጢፋኖስ። ጥንትን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። በጣም ጥሩ። ከማንም በታች አጥንቴ ተከስክሱ ከማንም በላይ ግን አይደለ። አየህ አንዱ ነገር ነነው አይደለህም ነው። ምን አይነት ጉድ ነው?